ሃሎ ጋይስ እንዴት ናችሁ? እኔ በጣም ደህና ነኝ። ይመስገን አምላክ፣ ይመስገን ፈጣሪ። እኔ በጣም ፒስ ነኝ። እናንተ ደህና ናችሁ? ዛሬ ደግሞ በአዲስ ቪዲዮ ይዤላችሁ መጥቻለሁ። አሁን ቀጥታ ወደ ቪዲዮ ሄዳለሁ፣ ግን ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። አሁን ቀጥታ ወደ ቪዲዮ ሄዳለሁ። አብራችሁን ሁኑ። ጀለስ እኮ ነው። አሁን መጥቶ ምሳ ጋብዘኝ አለኝ። እሺ እንዴ ሚስት ጋበልህም እንዴ ተዋለሁኝ። እባክህ ሚስቴ ያለመደችውን ውስኪ ጠጥታ ይኸው ምሳ ለመስራት ጀበና እየፈለገች ነው አላለም? ዋው የሌለ ነው አቦ። ውስኪ ፈልጋ አቦ ይቻም አቦ። ለማንም ፒስ የኔ ፍቅር ግን እኔ ከሞትኩ ሌላ ታገባለህ? ኧረ አንሻዎችማ አብዳለሁ። እንዴት ነው አብዳለሁ? እውነትህን ነው? አዎ አብዳለሁ። አታገባምና? የብድ ነገር ምን ይታወቃል? አገባ ይሆናል እንጂ የምን ነገር መጨረሻው እኮ አይታወቅም። ሊያገባም ላያገባም ይችላል። ለማንም የሌለ ነው አየለ። ዋው ባስ የዘንድሮ ተማሪ ይላል። ምርጥ መምህር እኮ ነው። መጣች። እሺ ቲቸሩ ለናገራችሁ ተማሪዎች እግዚአብሔር ይመስገን። መምህር ትናንት እስኪ ስለተማማራ ነገር እንደሚያስታውስ እኔ ቲቸር እኔ አንቺስ ያበረ ስለ እጭና ስለ ድንጉል እኔ ገምስ ይቀጥል ስለ ብረት አስተኔና ስለ ኢብረት አስተኔ ጎበዝ እንደና ተማሪ ስለሽ ነው የምትመጣው። ስለምንድን ነው ትናንት የተማረ? እሷ ከሌሎች የተለየ ዩኒፎርም ለብሳለች። ግንግጥ ማስተማር እስኪ ትናንት ቤት ስራ የሰጠሁት የሰራ ማለት እሷስ ተነሻለሽ። እነሱ ናቸው የወጡት ይችላል። እነሱ ናቸው ያወጡት። ኧረ እጇ እኮ እየተንቀጠቀጠ እኛ ተማሪዎች ዋው የሌለ ነው አቦ። አሰራርሽ የሌለ ነው። ያ በስ ምን ሊሆን ነው? ሊገባ አልሆነ። አይ ኧረ ተው መንገድ ላይ አታስቀኑም። በቃ አላማችን አታስቱን። አርፈን አየት ብለን የምንሄደውን ሰዎች እንድንገባና ወደ ሌላ ቦታ እንድንሄድ አታድርጉ። ተው። ስንቱን ድራማ አየን ካልጫ ከወጡ። እስኪ አረፍ ልበል ከህይወት ይውጡ። አቦይም ነች ካልተመቸናችሁ አስረኛ ለመጣላት። አዎ ካልተመቸናችሁ አቦ ከህይወታችን ውጥ። በቃ 10 ጊዜ እየመጣችሁ አትበጥጡ። ይሄ የኔ ማበባል ነው። ዋው ከእውቀት ነጣ የሆነው ጀለስ ይላል። ፈዘዘ ወይኔ እውነት እኮ ነው። ኧረ ጀዝቧል መሰለኝ። እኔ ሲጀመር ምሁር ነበር ስወለድም ትምህርት ነው ያበላሽ። ትምህርት ነው እንጂ ያበላሽ ምሁር ነበር። በጣም ምሁር ይቻማው አንቺ ምን ሆነሽ? ካሌባ አንተ ስጠብቅ ነው ያዞረኝ። ማን አባቱ ነው ያዞረሽ? ካልተግባቡ ባይቀር እንደዚህ ነው። ግብ አለ። ማጥፋትማ አባትሽ ስራ ነው ማለት መብራት ላይ አይደል እንደሚሰራ ዋው መብራት ኃይል
ውግ ልም ያደርጋል። ለማንም ካልተግባቡ አይቀር እንደዚህ ነው። ካሌባ ቻማቦ እሺ ዛሬ በለውትን ጥብስ ወደኔ እያጨናነቀኝ ነው። አቦ ጥብስ ሁላችንም ማስመሰል የጎመን ጥብስ ነው። እንዴት አወቅ? ጥብስ ላይ ያው ጥብስ ነው። እኔ ናጅብ እኮ ጥብስ ላይ ነው የምጠባበስ። እነው ጥብስ ነው ሰው እንዳቅሙ። ምን አይነት ዕዳ ነው? ምንድን ነው የሚሻለኝ? እሺ ኧረ በእናትህ ፌንት በላችሁ። አይዞን አቤይ የምን ክብሪት አንተ ኋላ ቀር ነህ። እንደ ሂድ ዋይዘና ኋላ ቀር እንዴት ጠምቶኝ ነበር መሰለኝ። አልተነሳችም እንዴ? እዚህ አካባቢ ጤና ጣቢያ ምናምን ነገር አለ መሰለኝ። ውሰዳት። እሺ ሐኪም ቤት ምን አውቃለሁ። ውሃ ጠማኝ እንጂ መድኃኒዓለም ለዚህ ጠጣብህ። ምርጥ መፍትሄ ነው አቡ የተጠቀመው። አራራራ ያንተስ ይለያል። ዋ ምን እያደረገ ነው? አይ ቴክኖሎጂ ምርጥ ቴክኖሎጂ ነው። ምርጥ ቴክኖሎጂ። እንደዚህ አይነት ቴክኖሎጂ እውነት አለ እንደዚህ? አዎ ያየባቸው ነገሮችን ያየባቸው መንገድ የተለየ ነው። አቡ ይመች። ፈጣጣው ተማሪ ይላል። ለማር ነው አልገባ እንዴ? ለብር አገባም እንዴት አለ ለማማ አላስገባልኝ። ፀጉር ተቆረጥ ብለው እና ተቆረጥ አገባ እንዴ? እስኪቆረጥ ተምረው ያልቃላ ክፍለ ጊዜው እና ተምረው ያልቃል ብለህ በአጥር ነው የምትገባው። ለአንተ ነው አጥር እና ለአንተስ? ለእኛማ ሁለተኛ በራችን ነው። ለአንተ ነው አጥር የሆነ ለፎራፊ ተማሪ ሁለተኛ በሩ ነው። ቻም የመላ ከፍሱስ ይላል። ይሁን ችግር የለም። ኖረ ለከፋ አረ ተጣሉ። አረ እንደዚህ አይነት ፈኒ የለም፣ ፈኒ ነገር የለም። ዋው አገኘው ብለው ተበሉ። ምን እያደረግሽ ነው? እንካ ዛሬ የምከፍለው አንተ ነው። እንደዚህ አይነት ሚስት ይጣችሁ ነው። ውስጥ ናቸው። እንግባ። እሺ ምን እያደረግሽ ነው? እንካ ዛሬ የምከፍለው አንተ ነው። ለምን? ከለላ ልሆንልህ ስለምፈልግ። ከማን? ከጓደኞቼ አፍ። እኔ እኮ ፍቅረኛሽ ነኝ። ጓደኞቼ ይህን ስለማይረዱ። እንዴት? ወንድነትን የሚለኩት የሴትን ሙሉ ኃላፊነት በመውሰድ ላይ ስለሆነ። ስለዚህ የቆሸሸ መነጽራቸውን እቀይርላችሁ ስለምፈልግ። መነጽር እንጂ አይንቆሽ አያውቅም። ልክ ነሽ፣ ግን ዛሬ ነው እከፍላለሁ። እሺ፣ ግን ይህን ብር ብትቀበለኝ ችግር የለውም። ምክንያቱም የእኔ የሆነ ነገር ያንተ ስለሆነ። አውቃለሁ የኔ ፍቅር። ለሌላ ጊዜ ከተንገዳገርኩ ደግሞ አንቺ ያለሽልኝ። አፈቅርሻለሁ የኔ ፍቅር።
የእውነት እንደዚህ አይነት ፍቅረኛ ይስጣችሁ። እንደዚህ ከለላ ምትሆን ለብር የምታሳድድ ሳይሆን ከለላ ምትሆን ሚስትን ይስጣችሁ። ይገርማል ይገርማል። በጣም ነው ሻማው። አረ ያሲኖ በምን ቃል ልግለጥልህ? ሰዓት ማርፈድ ካልቀረ ቢያንስ ሸሚዜን ለቅለቅ አድርጋት። በጣም በቀደም የገንዘብ መገደው ደርሰዋል አይደል? ይሄ ደግሞ የመጨረሻ ማስጠንቀቂያ ነው። ወደ ኋላ ጫፍ አንተ ቢነገር እየሞከርኩ ነው። የአምስት ዓመት ልጅ አለችኝ። እናቷ በቀደም ነው የሞተችባት። ለእሷ ለተለጅ ለይዝ ምግብ እሰራለሁ፣ ወስጄ ጠባቆያ ደርሳለሁ፣ ስመለስ ሁለታች ይዛለሁ። እስኪ ቤትን ወጥቼ ደግሞ አምሽቼ እሰራለሁ ብቻዬን በስራ ብቻ። እሺ የልጁ ፎቶ አቦኔም እየሞከርኩ ነው። የቻልኩትን ታልኔም እየሞከርኩ ነው። አቦ ያሲኖ በምን ቃል ልግለጽ? ያሲኖ የውስጤን ነው ያወጣው። ያሲኖ የውስጤን ነው የነገርኸኝ። እኔም እየሞከርኩ ነው። የምር እየሞከርኩ ነው የሚለው ቻሌንጅ በጣም ተመችቶኛል። በጣም ወድጄዋለሁ። አቦ ያሲኖ ይቻም። ለማንም የዛሬ ቪዲዮ ይህን ይመስል ነበረ። ቀጣይ በሌላ ቪዲዮ በሌላ አስቂኝ መዝናኛዎች እንገናኛለን። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። አሁን ቻው ባይ። በሌላ ቪዲዮ